ይህ ቪዲዮ አታሰልፉ። አንዴ አዳምጡና ከዛ በኋላ ማሳለፍ ትችላላችሁ። በአሁኑ ሰዓት እንደ መንፈስ ሆኖ የሚወሩት ነገር ስላለ በአሁኑ ሰዓት ማለት በዚህ ሰዓት ወይ በዚህ ጊዜ ማለት ነው የሚወራ ነገር አለ። አንዳንድ ሰዎች ብዙ ጊዜ ብር አያዝም ብር አይቀመጥም ብሎ ብዙ ጊዜ ያወራሉ እና የሆነ በቃ እከሌ እኮ እንደዚህ አድርጎኛል፣ እከሌ እኮ በእኔ ላይ እንደዚህ ስላደረገኝ ብር አያዝም አይቀመጥም በጭራሽ በቃ እሱ እንደዚህ ካደረገኝ በኋላ ለኔ እኮ ብር እኮ በጭራሽ አይቀመጥም በቃ እና ስለዚህ እኮ እከሌ እንደዚህ ስላደረገኝ ምናምን ብሎ የሚያወሩ ሰዎች አላቸው በብዛት ማለት ነው። እንደዛ አይደለም ችግሩ። መጀመሪያ ለቤተ ክርስቲያን በፊትም ነግሬያቸዋለሁ። ቅድሚያ ያንተ ደሞዝ 3,000 ይሁን 4,000 ይሁን 2,000 ይሁን ለምን 1,000 ይሁን ቅድሚያ ለቤተ ክርስቲያን አውጡ ብዬ ነግሬያቸዋለሁ ከአሁን በፊት ማለት ነው። ስለዚህ አንተ ፈጣሪ ያመንክ እንደዚህ ማለት የለበትም። በቃ አንተ ክርስቲያን ነኝ ክርስቲያን ሆነ ደግሞ እንደዚህ ማለቱ ለአንተ ኃጢአት ነው። ለምን ካላችሁ አንተ የሚታመልከው አምላክ የት ሄዶ ነው? ለምን በፈጣሪ አትተማመንም? ቆይ ለምን እንደዚህ ማለት ቻልክ? የእንትና ሀገር መተት ነው የከሌ ሀገር መተት ነው እያልክ በራሴ ላይ መተት እንዳሰራ አባት በአንተ ላይ መተት እየሰራበት ታውቃለህ። ግን ስለዚህ አስራት ቡክራት አውጡ ለቤተክርስቲያን። ስለዚህ ከዛ በኋላ ለአንተ ፈጣሪ በረከትን ይሰጣል። ካልሰጠኝ በረከትን ያጣኝ ነው የምትሄደው። ገባ? ማንኛውም መንፈስ